ሶባቾቹ ማመድ ሰያማ ወራውራቲ ኦኬቢሮ ኃላፊዎቿና ለአንቲገን ኮቆ በጣም ህዝብስ በጣም ወርጨቃም ይተዮ ተካውቃ ባላብቲያ ህዝባስ ተባበርሲስ ኪናት አሴንሳሚቲው ስለዚህ ኮን ወለቤቻ ሎራ ተሞክተ ነው አካም ቤቾኒ ባላብታ እና ህዝብስ ተባበርሲስ ይተለውቃ ካላንቲ ይተለውቃ ካን ማኪሶ ታለን ደባቴስ ኩን ቤቾን ነው አንፎን ተቃሚ አሳቢት ህዝቢያስ ሄንከ ደግለልታ ጎር ለኖ መበቹ ቤቹ በተለይ ካምቤቹን ጎርታንቺ ካምቢ ማርክና አምባይ ለልኬ ማር ወሉ ወረደ ተቀበለያት ጋር ለማገናኘት እንዲሁም ከተማም ለመሄድ ምርትና ምርታማነታቸውንም ወደ ገበያ ለማድረስ በተለይ ያመረቱትን እህል ከዛም በዘለለ ሰዎች በመንገድ እጥረት ምክንያት ሳይገበያዩ እርስ በርስ ሳይገናኙ እንዳይቀሩ ለማድረግ ወሳኙ ነገር መንገድ ነው። አሁን እየተሰራ ያለው መንገድ ከዚህ ከምስራቅ ወርጣንቾ እስከ ኮፋሪ ሳይድ ድረስ ባለው በአብዛኛው ጊዜ ሰዎች የተቸገሩበት መንገድ ነው። አሁን ላይ ይህንን ችግር የወረዳው አስተዳደር ከግንዛቤ ውስጥ በማስገባት ለህብረተሰቡ ፈጣን ምላሽ በመስጠት በጭቃም ሰዓት ይሁን በተለያየ በጋ ላይ በተለያየ አቧራም ገደላገደልም የሆኑትን መንገዶች በራሱ ወጪ በራሱ አስፈላጊ የተለያዩ አካላትን በማስተባበር ይህንን የመንገድ መሰረተ ልማት በተቻለ አቅም በተቻለ ፍጥነት ለህብረተሰቡ ተደራሽ ለማድረግ እየሰራ ያለ መንገድ ነው። ይህም መንገድ ምን ጥቅም ይሰጣል ቢባል ሰዎች በዚህ ሰዓት በጋ ነው የተለያዩ ምርታቸውን የሰበሰቡበት ወቅት ነው። ከዛም በዘለለ ለገበያ እንደ በርበሬ አይነት እንደ ጤፍ አይነት እንደ በቆሎ አይነት የሚያቀርቡበት ጊዜ ነው። ስለዚህ ለዚህም ምርት ገበያ ለማድረስ ዋነኛው ምክንያት ምንድነው? መንገድ ነው። ይህን መንገድ አሁን ላይ እንደምታዩት በአብዛኛው እየተጠናቀቀ ነው ያለው። የተለያዩ ፕሮጀክቶችን በዚህ መንገድ የወረዳው አስተዳደር በደብዳቤ ጠይቆ ታሪ ማሽንና የውሃ ማፍሰሻዎችን አቧራ እንዳይበን በተቻለው አቅም በዚህ ሰዓት እየሰራ ይገኛል። መንገድ ለሁለንተናዊ እድገታችን መሰረት ነው። አመሰግናለሁ። Gracias.